ሰላም ጤና ይስጥልኝ እንደምን ውላችሁ አደራችሁ እንደምን ሰነበታችሁ የተከበራችሁ ወገኖቼ በያላችሁበት ሰላማችሁ ይብዛ። ዕለተ ሐሙስ ሲሆን እንደ ዕብራውያን ዘመን አቆጣጠር ኢያር በሚባለው ወር 10 ቀን 5785 ዓመት ዓለም ላይ እንገኛለን። ዛሬ ስፊራት አውሜር የሚባለው የቀን አቆጣጠር ደግሞ 25 ቀን ቆጥረናል። እንግዲህ ወደ የምንቀበልበት ጊዜ ለመድረስ ግማሹ ላይ ደርሰናል ማለት ነው። እና ዛሬ አምላክ ፍቃዱ ቢሆን የአድማጮችን ጥያቄ ትናንት ቃል በገባሁበት መሰረት የአድማጮችን ጥያቄ ለመመለስ ነው የገባሁትኝ። ይህም እንግዲህ ወገኖቼ ከመጠያየቅ ብዙ ነገሮችን እንማራለን። ጥያቄዎች በእውነት እኔ ደስ ነው የሚሉ የሚጠይቁ ሰዎች ካላችሁ የሚያስፈልገውን ነገር መጠየቅ ይቻላል። አቅም የፈቀደውን ለመመለስ ዝግጁ ነኝ እና ወደ ጥያቄ መልሶች ነው የምንገባው ማለት ነው በአምላክ እርዳታ። በመጀመሪያ አድማጭ የጠየቀው ጥያቄ መጀመሪያው ጥያቄ እንዲህ የሚል ነው። አንደኛ ፈጣሪን እወቅ እንጂ እመን ነው የሚለው። ከዚህ ላይ ፈጣሪን እወቅ እንጂ እመን የሚል ከኦሪት ውስጥ ተጽፎ ይገኛል። እንደገና ፈጣሪን እወቅ እንጂ እመን አረፍተ ነገሩ እመን አይደለም የሚለው አትመን ለማለት ፈልጎ መሰለኝ። እንደ አረፍተ ነገሩ እንጂ ከሚለው ላይ እንድና ፈጣሪን እወቅ እንጂ አትመን የሚል ከኦሪት መጽሐፍ ውስጥ ተጽፎ ይገኛል ወይስ አይገኝም የሚል ጥያቄ ነው። እንደኔ ወሰዳ ነው። ምክንያቱም እመን የሚል ነው እርሱ የጻፈው፣ እርስዎ ሊሆኑ ይችላሉ የጻፉትኝ እመን የሚል ነው። እኔ ግን እንደ አረፍተ ነገሩ ግን ፈጣሪን እወቅ እንጂ አትመን የሚል ከኦሪት መጽሐፍ ውስጥ ተጽፎ ይገኛል ወይስ አይገኝም ሲሆን፣ ሁለተኛው ጥያቄ ማወቅና ማመን ልዩነቱ ከምን ላይ ነው? ሰፊ ማብራሪያ ያስፈልጋል የሚል ጥያቄ ሲሆን ሶስተኛው ጥያቄ ደግሞ እንግዲህ የአባቱን ኀፍረተ ሥጋ ያየ ካም የተባለው ነው የኖህ ልጅ ማለት ነው። ለምንድነው ከናን የተረገመው የሚል ጥያቄ ነው። እነዚህን ሶስት ጥያቄዎች መጀመሪያ እንበልና ማብራሪያ ያስፈልጋል። መጀመሪያ እንግዲህ ፈጣሪን እወቅ እንጂ አትመን የሚል መጽሐፍ ውስጥ ተጽፏል የሚለው አልተጻፈም። ሁለቱም አንድ ናቸው። ምሳሌ አድርጌ ልስጥ ወገኖች። ሁላችሁም እንደምታውቁ እንግዲህ መኪና የምናሽከረክር ሰዎች አለን። መኪና ሁለት ነገሮችን ልውሰድና መሪውንና ሞተሩን እንውሰድ። በእነዚህ ከሁለቱ ነገሮች ውጭ መኪናው በፍጹም በምንም ታምር ሁሉም ነገሮች አስፈላጊ ናቸው። ሁሉም የመኪናው ክፍል ወይም ምሳሌ ነው ማመጣው አስፈላጊ ናቸው፣ ወሳኝ ናቸው። ይሁን እንጂ ሁለት ነገሮች ግን ካለነሱ ይህን መኪና መንቀሳቀስ አይችልም። ምንድን ነው ብለን ብንጠይቅ መሪውና ሞተሩ ማለት ነው። ሞተር እንግዲህ ኃይል ለመኪናው እንዲሽከረከር ኃይል የሚሰጠው ማለት ነው። መሪው ደግሞ ወደምንፈልግበት ቦታ አቅጣጫ ቀጥታ ወደምንፈልግበት አቅጣጫ የሚመራ ማለት ነው። እንግዲህ እነዚህ ነገሮች ለዚህ መኪና ባፈለግነው ቦታ እንዲሄድ ካስፈለገ ለዚህ መኪና እነዚህ ሁለት ነገሮች በጣም ወሳኝ ናቸው። ለሰው ልጅ ደግሞ አእምሮና ልብ ወሳኝ ናቸው ማለት ነው። ከነዚህ ናቸው ሁለቱ ነገሮች። ልባችን እንግዲህ ደምን በየቦታው የሚያሰራጭ ኃይል የሚሰጥ ለሰው ልጆች ኃይል የሚሰጥ ደምን የሚያስተላልፍ ልብ ነው። አእምሮአችን ደግሞ ማሰብ የሚችል ነው። ስለዚህ ፈጣሪ አምላክ እነዚህ ሁለት ነገሮች ወሳኝ ነገራቸው የሆኑ በኦሪት ላይ ሊጻፉ አይችሉም። ሁለቱም ተጽፈዋል። ማለትም ፈጣሪን እወቅ የሚለውም ተጽፏል፣ እመን የሚለውም ተጽፏል። ምንጮችን በአንድ ላይ እናየዋለን። እና እንግዲህ እነዚህ ነገሮች ሊሆኑ አይችሉም። ታቴ በሳትሬ ወይም ደግሞ ተቃራኒ ነገሮች ናቸው። አንድ ሰው የቀን ከተቀን ኑሮውን ለማራመድ የሚያስፈልጉት ነገሮች ሁለት ወሳኞች ናቸው። እና ስለዚህ ኦሪት ይህን ነገር እንደኔ እንደተረዳሁት ነው። እሱ ግን የሚለው እመንና እወቅ የሚል ተጽፏል ማለት ነበር የፈለገው መሰለኝ። ይሁን እንጂ እንደ አረፍተ ነገሩ እወቅ እንጂ አትመን ካልነ ሁለቱም ነገር ተቃራኒዎችን ሊሆኑ የማይችሉ ነገሮች ናቸው። ምን ቢባል የሰው ልጅ ካለ እነዚህ ሁለት ነገሮች መሆን አይችልም። ስለዚህ እመን የሚለውም ተጽፏል፣ እወቅ የሚለውም ተጽፏል። ይሁን እንጂ ወደ ኋላ እንሄድ። አንድ ሰው እንበል ወደ ሁለተኛው ስንል አንድ ሰው መጀመሪያ ከእናት አባቱ ሲያድግ አባቱ ምን ብሎ ይጠይቃል? አባቴ ይህንን ህንፃ ማን ሰራው? አባትየው ካወቀ ይህን ተቋራጩን ይነግራል። ያው ሰው እንደሰራው ግን ግልጽ ነው። አሁንም ደግሞ አባቴ ይህን መስመርስ ማን ነው እንደዚህ የሰራው?
ይህ አባትም መልሱን ይሰጣል። አባቴ እኔን ማን ፈጠረኝ? አሁን አባት ደግሞ እኔ እናንተ በምድር በዓለማዊ ሁኔታ እንደሚሆነው ሴትና ወንድ ይጋባል፣ በዚህ ወላ በዚህ ላይ አንተና እኛን ወለድን። ልክ እንደዚህ ነገሮችን ይመልሳል። ኋላ ከበድ ያለ ጥያቄ ጠይቃል። አባቴ እችን ዓለም ማን ፈጠራት ብሎ ሊጠይቅ ይችላል። ከዚህ ላይ ይህ አባት ምናልባት ምሳሌ አድርገን ነው የምንወስደው የክርስትና ማኝ ከሆነ ያው ኢየሱስ ክርስቶስ የፈጣሪ አምላክ ዓለምን የፈጠረ ምናምን ብሎ የሚያውቀውን የሚያምንበት እናት አባቶች ያስተማሩትን ይናገራል። የእስልምናም ከሆነ መቼም እያንዳንዱ እንደ እምነቱ ማን እንደፈጠረ ይናገራል። ይሄ ሰው ግን አባቱ የሰጠው መልስ በቂ አልሆን ይላል። ምንድን ነው የሚያደርገው? ያፈላልጋል፣ ይጠይቃል፣ መጽሐፍቶችን ይመረምራል። በመጀመሪያ ወደ እምነት ከሄድን ወደ መጀመሪያው እምነት እንሂድ። አሁን ማለት ወደ መጀመሪያው ሳይሆን ወደ መጨረሻው በመጨረሻ ጊዜ ወደ መጣው እምነት እንሂድና የእስልምና እምነት የመጣው ከዛሬ 1400 ዓመት በፊት ነው። ይህን እምነት ያመጣው ሙሐመድ ይባላል። እና እንግዲህ ይህ ሰው ምርመራ ነው የሚያደርገው አይደለ? ጥያቄ ለአእምሮው ያስጨነቁ እንግዲህ ልብና አእምሮ ከወደ ሁለተኛው ጥያቄ ነው የሚመራንን። አሁን ይህ ሰው ይመረምራል። ይህ እስልምና እምነት እንዴት መጣ ብሎ በሚመረምረው ጊዜ ያመጣው ሙሐመድ ነው። ሙሐመድ ምን ነው የሚለው? ገብርኤል ሰጠኝ፣ መላእክት ሰጠኝ፣ ከዛም በኋላ ሌላ ነገር የለም። አሁን ይህ ሰው በራሱ ባይመሮ ይሄዳል። አልሽኔ ድባሪም ያኩም ደባር፣ አልሽኔ ኤዲም ያኩም ደባር፣ ወይም ደግሞ በሁለት ምስክሮች ብቻ ነው ፍርድ መቆም የሚችለው ትለናለች ወሬታችን። ስለዚህ አንድ ሰው አምኜ እንዴት ይህን ልከተለው ይችላል? ብዙም ሊያራምደኝ አይችልም። ከዛ በፊት ወደ ተጻፉት ከዛሬ 2000 ዓመት በፊት ርግጡን ለመናገር ከዛሬ 1700 ዓመት በፊት ነው ወንጌል የተጻፈው። ወደ ክርስትናው እምነት ደግሞ ይሄዳን ይሄ ሰው ጥያቄ ማለት ነው። ወደ ክርስትናው እምነት ዓለም ሲሄድ እንግዲህ የታሪኩ መጀመሪያ አንዲት ሴት በመንፈስ ወለደችም። አሁን እንግዲህ እቺ ሰው አንዲት ሴት ነች። የአንዲት ሴት ምስክር አሁንም ደግሞ ልክ እንደ ሙሐመድ ሌላ ነገር የለም። እቺ አንዲት ሴት በመንፈስ ወለድኩኝ ደግሞ አባቱ እንዳስተማረው ደግሞ እንግዲህ አንድ ሴትና አንድ ወንድ ተጋብቶ ነው ልጅ መወለድ የሚቻለው። እንግዲህ አንዲት መሬት ያለ ዘር እንደማታበቅለው አንድ ልጅም ደግሞ ያለ ወንድና ሴት አይወለድም። ስለዚህ እቺ ሰው ለብቻዬ ነው ያመጣሁት የምትለው ትክክል አይደለም። ይሁን እንጂ ምን ያህል ጊዜ ይፈጅብኛል? ወደ መጽሐፉ እንሄድ። መጀመሪያው መጽሐፍ ወደ ወንጌል ሲነድ ማቴዎስ ወንጌል ነው። የማቴዎስ ወንጌል የሚያሳየው ማን ነው? የመድኃኒታችን የዳዊት ልጅ የአብርሃም ልጅ የይስሐቅ ልጅ ዘር ትውልድ ካለ በኋላ አብርሃም፣ ይስሐቅ፣ ያዕቆብ ልክ ይሁዳ እንዲህ እያለ 44 ትውልዶችን ከወለደ በኋላ ከዛም በኋላ ደግሞ መቼም ታውቁታላችሁ ሁኔታውን። ከዛም በኋላ ደግሞ ወደ ነብዩ ኢሳያስ ምንጩን ወደ ነብዩ ኢሳያስ ያስተላልፈናል ማለት ነው። አሁን ይህ አመርማሪ ነብዩ ኢሳያስ እንግዲህ መቼ ነው የተጻፈው? ከዛሬ 2600 ዓመት በፊት። ከወንጌል ቀደም ያለ ነው። 500 ዓመት ይቀድማል ማለት ነው። ስለዚህ እስኪ ነብዩ ኢሳያስ ከነብዩ ኢሳያስ ስንሄድ ነብዩ ኢሳያስ ደግሞ ይህን የተነገረው ምንጭ ደግሞ 7 የሚናገረው ለሌላ ለንጉስ ነው እንጂ ለዚህ ለተባለው አይደለም። ስለዚህ በዚህ ጊዜን ማባከን አያስፈልግም። ሁለቱን ጣላቸው ማለት ነው። ከዛ ደግሞ ቀደም ያላሉ ከዛሬ ከ2200 ዓመት በፊት የመጣ እምነት ደግሞ አለ። ማን ነው? ቡዳ ይባላል። ቡዲዝም ምንድን ነው? ቡዲዝም ማለት እንግዲህ የሆነው የባዕድ አምልኮት ነው። የሆነ እንትን ሰርተው የራሳቸው በእጃቸው የሰሩትን ነገር ይሄ ነው ፈጣሪ ብለው ነው የሚሉት። አሁን ከዛ ሲሄድ እንዴ የሰው ልጆች ሲሚንቶ አብኩተው ጭቃን አብኩተው ድንጋይ እንደርድረው ያደረጉት ነገር እንዴት አድርጎ ይህን ዓለም ሊፈጥር ይችላል? ሶስተኛውንም ጣለው። እንግዲህ ትልልቆችን ነው የምነግራችሁ። አሁን ከዛ ቀደም ያሉ ደግሞ እንግዲህ በደረጃ ነው የሚሄደው። መጀመሪያ አሁን ወደ መጣው ከዛም በኋላ ቀጥሎ ከመጣው ልክ በደረጃ ይሄዳል። አሁን በሶስተኛው የሶስቱን ከጣለ በኋላ በአራተኛው ደረጃ ሲሄድ እችን ዓለም ማን የፈጠራት የሚለውን ሲሄድ ወደ አይሁድ እምነት ይሄዳል። ወደ አይሁድ እምነት ሲሄድ በመጀመሪያ የአይሁድ እምነት እንዴት ቆመማ 600,000 ከ20 ዓመት በበላይ የሆኑ እንግዲህ ከ20 ዓመት በታች የሆነ ለምስክር አይቆምም። እንደገና ሴት ልጅም ወደ ምስክር አትቀርብም። ስለዚህ ከ20 ዓመት በበላይ የሆኑ ወንዶች ብቻ ናቸው ለምስክር የሚቀርቡ። ስለዚህ 600,000 ሰዎች በቆሙበት መካከል ፈጣሪ አምላክ ኦሪትን ሰጠ ይላል። ኦኬ 600 መጀመሪያ ያየ ነው እንግዲህ ከሙሐመድ ያየ ነው ብቻውን ነው፣ ሌላ ምስክር የለውም። ስለዚህ በሁለት ምስክሮች ብቻ ፍርድ ይጠናል ነው የሚለው አይደለ? ስለዚህ ጣልሁትኝ። ሁለተኛውንም ብቻዬን ማንም ሳያያት ዝም ብዬ በንፋስ ወለድሁኝ ለምትለው ጣል ነው። ከዛም በኋላም ደግሞ መጽሐፉንም ገብተን ስናየው ደግሞ ምስክር አድርጎ ያቀርበው ምንጭ አድርጎ ያቀርበውን ኢሳያስን ስናይ ደግሞ ተዛ ላይ ደግሞ ምንም አይነት ትክክል የለም። ሁሉንም እየጣለ የቡድሂዝምንም ጣልና ወደ አይሁድ እምነት በሚሄድበት ጊዜ
በመጀመሪያ ደረጃ ከዚህ ላይ ሊያስቆምን ያስፈልጋል። ምክንያቱም አንድ ሰው ሳይሆን ሁለት ሰው ሳይሆን 600,000 ሰው በቆመበት መሃል ላይ ነው እንግዲህ ነገር የተሰጠው። ይህ ብቻ በቂ አይደለም፣ ላይሆን ይችላል። ስለዚህ ወዴት መሄድ አለብን? ወደ መጽሐፉ ቀጥታ ወደ መጽሐፉ ስንሄድ መጀመሪያ ላይ በረሺት ባራ ኤሎሂም ተሸማይ ይመጣል። በመጀመሪያ እግዚአብሔር አምላክ ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች። ከዚህ ላይ መቆም ያስፈልገናል። ለምን የፈለጉት ይችን ዓለም ማን የፈጠራት ማለት አይደል ብዬ አይደል የጠየቁት? ለጥያቄ መልስ አግኛለሁ እንዲህ ያልሁኝ ዘፍጥረትን ጨርሼ ወደ ዘጸአት በምገባበት ጊዜ ይህን የፈጠረ አምላክ ማን ነው ብዬ በምጠይቅበት ጊዜ ይህን የፈጠረ አምላክ ደግሞ ማን እንደሆነ ደግሞ ወደ ዘጸአት ያሳያናል። ከዚህ ላይ እንግዲህ እውነተኛውን አገኘው። አንደኛ እነዚህ ያልናቸው የቅርብ ጊዜ ናቸው። ይህ አሁን የምናገረው ግና ረዘም ያለ ነው። እድሜው የ3000 ዓመት ነው። የሁሉም በበላይ ነው። ሁለተኛ እነዚህ መጽሐፎች ገብቼ እንዳየኋቸው እነዚህ መጽሐፎች ለምሳሌ ወንጌልን የመጀመሪያውን አድርገን ስናይ አብርሃም፣ ይስሐቅ፣ ያዕቆብ መጀመሪያ ከጽፈው ያለ ከመጀመሪያው መጽሐፍ ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የቀደመ መጽሐፍ የታሪክ መጽሐፍም ሆነ የእምነት መጽሐፍ የለም። ስለዚህ ከዚህ ላይ መቆም አለብኝ ብሎ ያስባል። ከዛም በኋላ ደግሞ ምንድን ነው የሚለው? እነዛ እኮ የጻፉት ከዚህ ኮረጀው ነው። ለምን ይህ አብርሃም፣ ይስሐቅ፣ ያዕቆብ የሚለው ተጽፎልናል ኦሪት ዘፍጥረት። እንደገና ደግሞ ወደ ቁርአን በምንሄድበት ጊዜ ደግሞ ለምሳሌ አንድ አድርጌ ምሳሌ እንውሰድና ቁርባን ብለው የሚያከብሩት ባል አለ። ሀጋ ቁርባን የሚሉት አለ። ሀጋ ቁርባን የሚለው ምንድነው? አብርሃም ልጁን ኢስማኤልን ለቁርባን አቀረበው። በኦሪት ደግሞ ስናይ ደግሞ የሚያሳየው ደግሞ አብርሃም የመጀመሪያው ማለት ነው። አብርሃም ልጁን ይስሐቅን አንዱ ልጁን ይስሐቅን ለመስዋዕት አቀረበው ነው የሚለው። ስለዚህ ይሄ ነገር ተኮርጆ ከዛ የተወሰደ እንጂ የራሱ አይደለም። ስለዚህ ምንም አይነት እንትን አይደፋም፣ ሚዛን አይደፋም ማለት ነው። ስለዚህ ሚዛን የሚደፋ ነገር አድርጎ ያገኘው ማለት ነው ኦሪትን ነው ማለት ነው። ስለዚህ ኦሪትን ግን መመርመር ያስፈልግኛል። ከመረመረ በኋላ እውነቱን አገኘ፣ ከእውነቱ ላይ ደረሰ። እውነቱ ሲደርስ ግን እቺ እውነት ግን ታስገድዳለች ማለት ነው። እቺ እውነት በምታስገድደው ጊዜ ይህ ሰው ምን ያደርጋል? እንግዲህ ጉቦ የሚባል ነገር አለ። ምንድን ነው የሚሉትኝ? ሾሃድ ያበረኔ ሐካሚም ይሳለፍ ድብረ ጻድቅ ይላል። እንግዲህ ጉቦ የብልሆችን አይን ይሰውራል፣ የጻድቃኖችንም ደግሞ መንገድ ያሰናክላል ይላል። ስለዚህ አሁን ይህ ሰው እውነቱን አግኝቷል። እውነቱን ስላገኘ በእውነቱ መጥናት አለበት። ይሁን እንጂ እቺ እውነት ደግሞ ታስገድዳለች። ስለዚህ ምን ሆነ ማለት ነው? እንግዲህ ማህበረሰብ ምንለው አለ፣ ማህበራዊ ኑሮ ምንለው አለ። በዚህ ማህበራዊ ኑሮ ሁሉም ሰው የልቡን ፍላጎትና አይኑ ያየውን መብላት መጠጣት ይፈልጋል። ልቡ ያሰበውን ነገር ሁሉ ማድረግ ይፈልጋል። ይሁን እንጂ እቺ ኦሪት ግን የምታስገድድናት። ስለዚህ ምን ሆነ ማለት ነው? ይህ ሰውዬ ግጭት አደረበት። በአንድ በኩል በአእምሮ እውነቱ ደርሶበታል። ሁለተኛ ደግሞ በልቡ ደግሞ ምኞት አለ። ምኞቱን ደግሞ ሊከለክለው ነው። ስለዚህ ምን ማድረግ አለብኝ? ስለዚህ ማድረግ ያለብኝ ምንድነው? አዎ እውነቱን ደርሼበታለሁ። እንዴት ነው የሚሉትኝ? የህሊና ፍርድ የሚባል አለ። ህሊናው የሚለው ምንድነው? በአእምሮ የሚለውን ነው፣ እውነቱን ነው። ልቡ ደግሞ የሚለው የሚፈልገውን አሁን የሚታየውን ነው። ስለዚህ ሰው ግጭት አደረበት ማለት ነው። ግጭት ሲያድርበት ምን ይላል ማለት ነው? ሾሃድ ማለትም ጉቦ ተቀበለ ማለት ነው። ከልቡ ጉቦ አገኘ ማለት ነው። ምንድነው? ይህ የነበረ ከዛሬ 3000 ዓመት በፊት ነው። አሁን ግን ይሄ ነገር ግን ላይሆን ይችላል። ስለዚህ ይሄ ነገር ላይሆን ይችላል። ስለዚህ ምን ማድረግ አለብኝ? የልቤንን ስሜት ለመፈለግና የአይኔ ፍላጎት ለማድረግ ይሄ ነገር እውነት በልቤ እውነትነቱን ደርሼበታለሁ፣ በአይምሮዬ ደርሼበታለሁ። ይሁን እንጂ በልቤ ለማስረጽ ግን አልቀበልም። ምክንያቱም ልቤ የሚፈልገው ነገር ሌላ ነገር ነው ማለት ነው። ስለዚህ ምን ማድረግ አለብኝ? የኔ ራሴ የሆነ እምነት አውርቄ በየሳምንቱ ምንድነው ራሱ ለፍርሃቴና ለጭንቀቴ ወይም ደግሞ ለህሊና የወቀሳ ማሳረፊያ አንድ የሆነ እንዴት ነው ባዳ መልኩት ምንድነው አንድ የሆነ ልክ እንደ ህንዶች አንዴት የሆነ ሰራና በቃ በዚህ አምናለሁ። ለምን እውነቱን አግኝቼዋለሁ። ይሁን እንጂ እውነት ደግሞ ታስገድደኛል። ስለዚህ እውነት ስለሚያስገድደኝ የግዴታ በህሊና ፍርድ እየተገረፉኝ በውሸቱ እጓዛለሁ ማለት ነው። እና እንግዲህ አሁን ማወቅና ማመን ወደ ሁለተኛው ጥያቄ ሊወስድን ነው። እንግዲህ ሁለተኛው ጥያቄ ምንድነው? ማወቅና ማመን ልዩነቱ ምንድነው ነው የሚለው። ልዩነቱ ከምን ላይ ነው? ማወቅና ማመን ልዩነቱ እንግዲህ ከዚህ ላይ ነው። አሁን በአእምሯችን እንደምታዩት መረመርኩኝ። በአጭር ጊዜ በ15 ደቂቃ ውስጥ መረመርኩና ሁሉን ደረሱበት፣ እውነቱን አወቁት። ያንን ያወቁትን እውነት ግን ወደ ልቤን ሳሳምነው ያስገድደኛል። ልቤን አሳመንኩት ማለት ነው። እንግዲህ መጀመሪያ አእምሮዬ የፈለገውን የጠየቀውን ነገር መርምሬ ደረስኩኝ፣ እውነታውን አገኘሁትኝ። እውነታውን ካገኘሁ በኋላ ወደ ልቤን ማሳመን መቻል ማለት ነው። እንግዲህ እውቀትና ማወቅና ማመን ልዩነቱ ማለትም
እንዴት ነው የሚሉት? ሁለተኛው ጥያቄ ማወቅና ማመን ልዩነቱ ምንድነው? የማወቅና የማመን ልዩነቱ ይሄ ነው። ለምሳሌ አሁን ወሰደ አብርሃም አባታችን ተሸሽጉ ተዋሻ አድጎ በ3 ዓመቱ ነው ይላሉ። በ12 ዓመት ሚል ምድራሽ አለ። በ3 ዓመቱ ነው በ3 ዓመቱ ወጣና እንደዚህ አባቱን ጠየቀ። አባቱን የጠየቀው ጥያቄ ምንድነው? እችን ዓለም ማን ፈጠራት ብሎ ነው የጠየቀው። አባቱ ምንድነው ያለው? ልክ እንደ ቡዲዝም እንደ ቡዳዎቹ እንደዚህ እንደ ህንዶቹ ይሄ በእጁ የጠርቦ የሰራውን እንጨት ይሄ ነው የሰራው አለ። እንዴ በእጃችን ጠርበን እሳት ያቃጠል ከፊሉን እሳት የሞቅንበት ከፊሉን ምግብ ያበሰልንበት ከፊሉን ጠርበን ይሄ ነው እችን ዓለም የፈጠራት ብዬ እንዴት አምናለሁ በማለት ራሱን መጠየቅ ጀመረ። ከዛም በኋላ መጀመሪያ ፀሐይን ስትወጣ አየ፣ ፀሐይን አመነ፣ ኋላ ጨረቃ። ይሁን እንጂ እነዚህም ተመላላሽ እንደሆኑ አየ። ከዛም በኋላ ግን ፈጣሪ አምላኩን መርምሮ የደረሰ የመጀመሪያው ሰው አብርሃም አባታችን። ይሁን እንጂ እውነትን መከተል መስዋዕት ያስከፍላል። በእውነት አንደኛ ያስገድዳል፣ ሁለተኛ መስዋዕት ያስከፍላል። ለምን ቢባል በዛን ጊዜ ናምሮድ ወደ እሳት የከተተው አብርሃም አባታችን፣ እሱ ግን በእውነት በህሊና ፍርድ ተመወቀስ ሞትን እመርጣለሁ በማለት እውነቱን ተከተለ። ከዛ ላይ ግን ፈጣሪ አምላክ ምን አይነት እውነተኛ እንደሆነ ስላወቀ በታምር ከዛ እሳት አወጣውና ወደ ዓለማችን የእምነት አባት ሆኖ ይገኛል ማለት ነው። እና እንግዲህ አሁን የምናየው ሁለቱም ልዩነቱ እዚህ ላይ ነው ማለት ነው። መጀመሪያ እምነት እንተውና እውቀት ማለት ፈጣሪ አምላክ በያዳታ የታሸም የሎከካ ተዝ ላይ እንደት ነው የሚያሳየው? በያዳታ ወሪት ዘዳግም ምዕራፍ 4 ቁጥር 35 እና ቁጥር 39 እንደሚያሳየው ወሪት ዘዳግም ምዕራፍ 4 ቁጥር 35 እንደሚያሳየው ምንድነው የሚለው? እግዚአብሔርም አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱ ሌላ አምላክ የለም። እንግዲህ ይህን የሚለን 35 ቁጥር 35 ነው። ማለትም እወቅ ማለት ነው። ካወቅነን በኋላ ግን እንዴት ነው የሚለው? ከጠራርጎ ወደ ቁጥር 39 ደግሞ እንግዲህ ይላል እግዚአብሔር በላይ በሰማይ በታችን በምድር አምላክ እንደሆነ ሌላም እንደሌለ ዛሬ እወቅ በልብህም ያዝ ይላል። አሁን ኦሪታችን ታዘን ምንድነው? መጀመሪያ ማወቅ፣ ያወቅነውን ነገር በልባችን መያዝ ማለት ነው። አያቸው ወገኖች፣ እንግዲህ መጀመሪያ ራሳችን እያንዳንዱ ወደዚህ ምድር ዓለም ስንመጣ ለምን ተላክነን ብለን ራሳችን እንጠይቃለን። ከአባቶቻችን የጠየቅነውን ጥያቄ መልስ ተመለስነን። ይሁን እንጂ ለአእምሯችን በቂ ሆኖ ስላላገኘ ነው ዓለምን መረመርነን፣ የታሪክ መጽሐፍቶችን ጻፍነን። እውነተኛ ታሪክ ማለትም ልብ ወለድና የተለያዩ መጽሐፎች ሳይሆን ታሪክን የሚጽፍ ሰው ምንጮች አሉ። እነዛ ምንጮች ከየት ነው የሚገኙ? ከመጽሐፍ ቅዱስ። ከመጽሐፍ ቅዱስ ቀድሞ የተጻፈ መጽሐፍ አለ ብሎ በዚች ዓለም የሚሰጠን ማስረጃ ሰው አለ። ከዛሬ 3337 ዓመት በፊት የተጻፈ መጽሐፍ አለ። እንግዲህ ይህ ነው ማለት ነው የመጀመሪያው። በአእምሯችን ደረስንበት፣ በአእምሯችን እውነቱን አገኘን። እውነት ማለት በዕብራይስጥ ምን ይባላል? ኤሜት የሚለውን ፊደል ስናያቸው የመጀመሪያይቱ አሌፍ ማለት ነው፣ በሁለት እግሯ የቆመች ነች። እንደገና ደግሞ ሜ የምትባለው ደግሞ መሃል ላይ ያለች ነች፣ ተመሃል ላይ ያለችው ነች፣ አሁንም በሁለት እግሯ የቆመች ነች። እንደገና ደግሞ ታፍ የምትባለው ፊደል ደግሞ አሁን መጨረሻ ላይ ያለችው ናት። እንግዲህ እውነት በእንዲህ በቀላሉ አትገኝም። ከመጀመሪያ እስከ መጨረሻው ድረስ ታሪክን መፈተሽ ያስፈልገናል እውነት ለማግኘት ማለት ነው። ስለዚህ መጀመሪያ እስከ መጨረሻው። ሼኬር ደግሞ በተቃራኒው፣ ሼኬር ማለት ውሸት ማለት ነው። ሼኬር ደግሞ ሶስቱም ፊደሎች ሶስቱም ታንድ ላይ ተያይዘው ናቸው። እንግዲህ ውሸት በየቦታው ማግኘት እንችላለን፣ እውነትን ግን መጀመሪያ ልንመረምራት ይችላል። እንግዲህ አድማጫችን ለጠየቀው ጥያቄ እውቀትና ማወቅና ማመን ልዩነቱ እንግዲህ ይሄ ነው። መጀመሪያ ፈጣሪ አምላክ ሚለን መጀመሪያ ፈጣሪ አምላክን እወቅ፣ መርምር፣ በሰጠው አእምሮ መርምርና እወቅ። ካወቅ በኋላ ወደ ልብህ አሳድረው። ከልባችን ካሳደርነው እንግዲህ እምነት የሚሆነው። እምነት ማለት እምነታችን ጠንካራ ሊሆን የሚችለው በአእምሯችን መርምረን የደረስንበትን መጀመሪያ እንደ ምሳሌ አድርጌ የተለያዩ እምነቶችን ገልጬ ከዛም በኋላ እውነትና ውሸታው ከእውነቱ በቀላሉ በተወሰነ ደቂቃ መድረስ እንችላለን። ይሁን እንጂ ያንን ያወቅነውን ነገር ሽሎንሻሄድ ወይም ደግሞ ሾሃድ ማለት ወይም ደግሞ ጉቦ እንዳንቀበል፣ ልባችን በጉቦ እንዳያታልለን ማለት ምንድነው? ለምሳሌ አሁን አድርጌ ልስጣችሁ። የክርስትናውን እምነት መጀመሪያ ያመጣው ማን እንደሆነ እናውቃለን። ይሁዲ ነው፣ የይሁዲ ልጅ ነው። ይሁን እንጂ ያን እምነት ከቦታ ቦታ ሲያሳድሯቸውና ለ300 ዓመት ያህል እምነትነት ማንነቱ በዓለም ገና አልታወቀ ነበር። ይህ እምነት በዓለም የተስፋፋ እንዲሆን ያደረገው ማን ነው? የሮማ ንጉስ፣ ለጊዜው ስሙ ጠፋኝ፣ ኮንስታንቲኖስ ይባላል። ይህ ኮንስታንቲኖስ ምንድን ያደረገው? በጉቦ ነው። ከዛ በፊት ሮማ እንደምታውቁት እርግጥ ሮማ እና እንደ ግሪክ ያሉ ፈላስፋዎችም ነበሩ።
ይሁን እንጂ የራሳቸው የሆነ ደግሞ ባዕድ አምልኮት ፓጋሚ የሚባል ባዕድ አምልኮት ነበራቸው። ከዛ ደግሞ ዘውስ፣ ኤርኩለስ የሚባሉ የተለያዩ ከሴት አንድ ጠንካራ ሴቷ ላይ ወልዶ ኤርኩለስ የሚባል ተወለደ የመሳሰል ነበራቸው። እና ይህ ሰው ይሄ ማነው ያሉት አሁን ማነው ያልነው አሁን ይሄ የሮማ ንጉስ ስሙም እየጠፋኝ ኮንስታንቲኖስ። ይህ ኮንስታንቲኖስ በዛን ጊዜ አመፅ ሲያደርጉበት ነበር። አሁን አመፅ ሲያደርጉ ስለነበረ እምነቱንን ማለትም ግዛቱንን ለማስፋፋት ጉቦ አደረገ። ያደረገው ጉቦ ምንድነው? ይህ እምነት ተመሳሳይ ነው ከኛ ከምናደርገው ጋር። ለምሳሌ ኢየሱስ ጌታ ነው አይደል? ይሄ ደግሞ ከዛ በፊት ደግሞ ዘውስ የተባለና እንደገና ኤርኩለስ የተባለ ደግሞ ከሴቲቱ ኃይል የተባለ ጠንካራ ተወልዷል። ስለዚህ ተመሳሳይ ነው። አሁን ይሄ አመፅ እንዲረጋጋለት ምን አደረገ? ይህን እምነት ተቀበልና ራሱ ይትናጽሩት ይባላል ወይ ደግሞ ራሱ እምነቱን ተቀበልና ራሱ አደረገው። እንግዲህ ይህ ሰው ሲቀበለው ኃይል አለው። ለምንድነው ኃይል ያለው? ሮማ በጊዜ ውስጥ ገዛ የነበረች ሮማ ነች። ዛሬ የአሜሪካ ዓለም እንደምትገዛውና ዶናልድ ትራምፕ እንዲህ አለ ብሎ እንኳን ቢተነፍስ ዶናልድ ትራምፕ ተነፈሰ ብሎ ዓለም መገናኛ መነጋገር ያደርገዋል። ለምን? የዓለም የቁንጮቱ የዓለም ቁንጮ መሪ ነው ስለሆነ ነው። በዛም ጊዜ ደግሞ ኮንስታንቲኖስ ይህን እምነት ሲቀበለው የተቀበለበት ዋና ዓላማው ለምንድን ነው? አመፁን ለማረጋጋት ማለት ነው። ተቀበልና እሱ ሲቀበለው እንግዲህ ዓለማትም ይሄ የዓለም ንጉስ ዓለምን የሚገዛው የሮማ ንጉስ የተቀበለውማ በጣም ታዋቂ ቢሆነው፣ ስለዚህ ዓለማትም በፍጥነት ሁሉም ዓለማት ተቀበሉትና ወደ ዓለም ተሰራጨ። ዛሬ በዓለማችን ወደ ሚሊያርድ ተኩል የሚሆን አማኞች አለበት ይህ እምነት ማለት ነው። ይህ እምነት በዚህ መልኩ ሊሰራጭ የቻለው ምንድነው? በጉቦ። ይህ ሰው ምንድነው? ምን አይነት ጉቦ ነው የሰጠን? እነዚህ አመፅ ላስነሱበትኝ ይህን እምነት እሱ ራሱ መጀመሪያ ተቀበለው። ስለዚህ እሱ ሲቀበለው እንግዲህ እሱ ትልቅ ሰው ነው። እሱ ከተቀበለው ትክክል ነው። ይሁን እንጂ ወንጌልን የጻፉትን እያንዳንዱ ስናይ ግን ምን አይነት ራሱ የ3 ዓመት ህፃን በቀላሉ በተወሰነ ደቂቃ ማፍረስ የሚችለው ነው። አሁን ከዚህ ላይ እውነት ነው የተፈለገው ወይስ የልብን ፍላጎት ለማራመድ ግዛቴን? ለምሳሌ አሁን አንድ ሰው አሁን መርምሬ ደርሼ እውነቱን ደርሼበታለሁ። ይሁን እንጂ የምኖርባቸው ማህበረሰቦች የምኖርባቸው በአካባቢያቸው የምኖረው ህብረተሰቦች እንበል ልክ እንደ ቡዲዝም ቡዳ ነው የሚያመልኩልን በህንድ ልበል። ከዛ በዛች አካባቢ ለመኖር አንደኛ እውነቱን ባውቅም እውነቱን ግን በተግባር ለማድረግ አልችልም። ምክንያቱም አካባቢውን መስዬ መኖር እፈልጋለሁ። በአካባቢው ስራ መስራት እፈልጋለሁ። እንደ አካባቢው መሆን እፈልጋለሁ። ልቤ እውነቱን ያውቀዋል። ውሸት እንደሆነ ይሄ ሲሚንቶ አውግተው እየሰሩት ጉልቻ የሚመስል ነገር እንዳልሆነ እውነቱ አውቃለሁ። ይሁን እንጂ መስሎ መኖር እፈልጋለሁ። ስለዚህ ሳልወድ በግድ ያንን ነገር ተቀብዬው እኖራለሁ ማለት ነው። ልቤ ማለትም አእምሮዬ ባይቀበለውም የህሊና ወቀሳ ቢያድርብኝም አካባቢውን መስዬ ለማደርስን ያው የግዴታ ያንን ነገር ከዛም በኋላ እንደገና እኔ እውነቱን አውቄዋለሁ። ይሁን እንጂ ልጆች ሲመጡ ግን ያን ድንጋይ እውነት ዓለም እንደፈጠረና ላሚቱ እቺ መስመሩን ስትሻገር ሳይዋት የሚሰግዱላትኝ ላሚቱ ይህን ዓለም እንደፈጠረች አድርገው እንትን ይላሉ። ይህ ማለት እንግዲህ ምንድነው? አጠቃላይ አንደኛ ልባችን በጉቦ ይታለላል። ሁለተኛ ደግሞ አካባቢውን መስለን ለመኖር፣ ሶስተኛ ደግሞ ለመግዛት አንዲት ሀገር ለመግዛት ስል የግዴታ የህዝቡን ፍላጎት ማሟላት አለብኝ። ይህ ማለት ባላምንበትም ይሄንን የምከተለው እምነትም ሆነ ኢዲዮሎጂ ባላምንበትም የግዴታ ለጥቅሜ ስል በአጠቃላይ ለጥቅሜ ስል ያንን ነገር ሳላምንበት እከተለዋለሁ ማለት ነው። ይሁን እንጂ እውነትን የፈለገ ግን እውነትን በቀላሉ መድረስ ይችላል። አብርሃም አባታችን በጊዜው መጽሐፍቶች አልነበሩም፣ የታሪክ መጽሐፍቶች አልነበሩም። ዛሬ ግን እግዚአብሔር ይመስገን ዶክተር ጉግል እና ፕሮፌሰር ዩቱብን ይዘን በቀላሉ በተወሰነች ጊዜ እውነቱ ላይ መድረስ እንችላለን። ይሁን እንጂ እውነት ታስገድዳለች። እውነት ስለምታስገድድ የልቤ ፍላጎትና የአይኔን እንትን ለማለት አሁን የማያትን ነገር ለማድረግ ስል ግን እውነቱን ምንም እንኳን የህሊና ፍርድ ቢገርፈኝም እውነቱን ወደ ጎን አድርጌ በውሸት መኖርን ብዙሃኖች ይመርጣሉ። ስለዚህ እንግዲህ እውነትን የሚከተሏት በዓለማችን 8 ሚሊያርድ ህዝብ አለ። እውነትን የሚከተሏት ግን ትንሾች በሚሊዮን የሚቆጠሩት ብቻ ናቸው። ለምን? ታስገድዳለች። አንደኛ አካባቢውን መስዬ መኖር እፈልጋለሁ። ሁለተኛ ደግሞ እውነት ነው ብዬ ከተቀበሉ ይሄ እችን ዓለምን የፈጠረ ኃይል ደግሞ ይህን አርግ ይህን አታርግ፣ ይህን ካደረግ ማለትም ደግ ብታደርግ የወቅቱን ዝናብ በጊዜ ይሰጣለሁ፣ ደግ ባታደርግ ግን
ሰማይ ትደርቅብሃለች፣ ምድር ትደርቅብሃለች፣ ሰማይም እንደ ዲን ትሆንብሃለች፣ ትደርቅብሃለች። መቼም አጠቃላይ ጥሩ ብትሰራ ደሞዝ ይሰጥሃል፣ ጥሩ ባትሰራ ደግሞ ቅጣት ትቀበላለህ የሚል አለ። ስለዚህ ይህን ቅጣት ስለምንፈራ ውሸት ህሊናችን የሚፈልገውን ነገር ወደ ጎን፣ የሚያውቀውን ነገር አእምሯችን ያወቀውን ነገር ወደ ጎን አድርገን በውሸት መኖርን እንመርጣለን ማለት ነው። እና እንግዲህ ጠቅለል ለማድረግ አጠቃላይ እንደምናየው እምነት የሚለውም ተጽፏል። ለምሳሌ አሁን እምነት የሚለው የመጀመሪያ የተጻፈው ዘፍጥረት ኦሪት ዘፍጥረት ምዕራፍ 15 ቁጥር 6 እንግዲህ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይባላል። እምነት የሚለው ነገር ተጽፏን አለ፣ ወሳኝም ነው ማለት ነው። እንደገና ደግሞ ኦሪት ዘጸአት ምዕራፍ 14 ቁጥር 31 ደግሞ የእስራኤል ልጆች በባሪያው በሙሴም በእግዚአብሔርም አመኑ ሲል ተጽፏል። እንደገና ደግሞ ዘሁልቁ ምዕራፍ 20 ቁጥር 12 ደግሞ ለማሎ ይማንቴምቤ ኤክሎ ይማንቴምቤ ለምን አላመናችሁኝም? በእስራኤል ልጆች ስለምን አልቀደሳችሁኝም? ስለዚህ አሮንና ሙሴ የእስራኤል ልጆች ወደ እስራኤል ሀገር አታገቡም የሚል እምነት ተጽፏል። እንደገና እውቀት ደግሞ በዘዳግም በተለያዩ ቦታዎች እንዳየነው አሁን ዘዳግም እንደሚያሳየን ኦሪት ዘዳግም ምዕራፍ 4 ቁጥር 35 እንደሚያሳየን እግዚአብሔርም አምላክ እንደሆነ እወቅ ታውቅ ዘንድ ነው የሚለው። ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱ ሌላ አምላክ የለም። እንግዲህ ማወቅም ተጽፏል፣ እምነትም ተጽፏል። ቀጠል አድርጎ ደግሞ አሁን ዘዳግም 4 39 ቁጥር 39 እንግዲህ እግዚአብሔር በላይ በሰማይ በታችም በምድር አምላክ እንደሆነ ሌላም እንደሌለ ዛሬ እወቅ በልብህም ያዝ። እንግዲህ ልዩነቱ ይሄ ነው። መጀመሪያ በአእምሯችን አፈላልገን እውነታው ላይ መድረስ፣ እውነታው ከደረሰን ያንን እውነታ የሚያስገድደን እንኳ ቢሆን በልባችን ማስረጽ። ከዛም በኋላ እንግዲህ መጀመሪያ እንደምሳሌ አድርጌ ያገቡት መኪና ሞተሩ ከሰራ ኃይል ይሰጠዋል ማለት ነው። መሪው ደግሞ ወደምንፈልግበት ቀጥታ ያሽከረክራል ይሄዳል ማለት ነው። እርግጥ ጎማ፣ የተለያዩ ነገሮች አሉ። የሰው ደግሞ እግር አለ፣ እጅ አለ፣ ሁሉም አለ። ይሁን እንጂ አእምሮ መሪው የመኪናው መሪ ማለት ነው። እንደገና ወደምንፈልግበት የሚያደርሰን መሪው ማለት ነው። ልባችን ደግሞ ኃይል የሚሰጠው ሞተሩ ነው ማለት ነው። ስለዚህ ፈጣሪ አምላክ አንተ አሁን እንደጠየቀው ጥያቄ እወቅ እንጂ አትመን ማለት አይችልም። እምነትም እውቀትም አንድ ናቸው። ይሁን እንጂ ዝም ብለን ጨፍነን እንደሌሎቹ እምነት አትከራከር፣ አትጠይቅ፣ ማወቅ እንጂ ማመን እንጂ አትጠይቅ ማለት ግን አእምሯችንን አስተኝተን በሬጌሽ ወይም ደግሞ በስሜታችን ብቻ መነዳት ማለት ነው። እንግዲህ ከሁለቱ አንዱ ከተቋረጠ ምንም አይነት መኪና እንዳልኋችሁ መሪው ከሌለ ማኖ ብቻ ቢጮህ ወትም መድረስ አይችልም። እንደገና ደግሞ መሪውን ይዘን ዝም ብለን ብንጠመዝዝ ሞተሩ ከሌለ የትም መድረስ አንችልም። ሁለቱ ካሉ ግና ከፈለግንበት ቦታ መድረስ እንችላለን። ስለዚህ አሁን በተለይ አንዳንድ እምነቶች እነዚህ ትልልቅ እምነቶች አሁን እመን እንጂ አትጠይቅ ነው የሚሉት አይደል? ይህ ማለት አእምሮህን አስተኛው፣ በሻንጣው ክተተው፣ ዝም ብለህ በልብህ ብቻ መን። ልብ ደግሞ ሬጌሽ ነው። ልብ ደግሞ የጸረራ የምንለው የሰይጣን መቀመጫው ነው። ስለዚህ ልብ አሁን የምንፈልገውን ነገር ስሜታችን በስሜት ከተነዳን ደግሞ የሰው ልጅ ደግሞ ልክ ከአውሬ የሚበልጥ እንስሳ እንደሚሆን የሚታወቅ ነው። ከአውሬ የበለጠ ከአውሬም የከፋ እንስሳ መሆነ ማለት ነው። ስለዚህ ልብም አእምሮም ማወቅም ማመንም ወሳኝ ናቸው። ሶስተኛው ጥያቄ የተረገመው ማለትም የአባቱን ሀፍረተ ስጋ ያየው ሃም ነው፣ ካም የምንለው ነው። እንዴት ነው ከናን የተረገመው ብለህ ለጠየቀው ጥያቄ ደግሞ እንግዲህ መጀመሪያ ከጥፋት ውሃ በኋላ የተረፉት ልጆች እነዚህ ናቸው። ፈጣሪ አምላክ ዓለምን ለነሱ ግዛት እንዲሰጣቸው ባርኳቸዋል። ስለዚህ ፈጣሪ አምላክ የባረከውን ኖህ መርገም አይችልም ሊቃውንቶቻችን እንደሚሉትኝ። ስለዚህ አምላክ የመረቀውን ኖህ አባትየው መርገም ስለማይችል እርግማኑ የሚደርሰው ከልጆቹ ነው ማለት ነው። ካም ራሱ ካም ሳይሆን ከከናን ከልጆቹ ብቻ ነው የሚደርሰው ሲሉ ሊቃውንቶቻችን ያስተምሩናል። ሌላም ንጉሳችን ዳዊት ያለው ነበረ፣ ግን የሚረዝምብኝ ሆነ መሰለኝ። ብዙ ልፈልግ ያቀረቡት ነበር፣ ጊዜው ደግሞ እንትን አለ። ይህን ይመስላል ወገኖች። እንግዲህ አጠቃላይ ጠቅለል ስናደርግ ማወቅ ማለት ፈትሽን እውነቱ ላይ መድረስ፣ እውነቱ ደርሰን ደግሞ ያንን ያገኘነውን እውነት ወደ ልባችን ስናሰፍረው
እንግዲህ እምነት ይሆናል ማለት ነው። እምነታችን የጠነከረ ይሆናል። ወገኖቼ እምነት ጠንካሮች የምንሆን ያደርገን። ፈጣሪ አምላካችን መርምረን የምንደርስ ያደርገን። በውሸት የማንነዳ እንሁን። ለዛሬቱን ብቻ አይተን 70 ዓመት ብዛቢል 80 ዓመት ለዚች ብለን በውሸት መኖር በህሊና ፍርድ መገረፉ ቀርቶብን እውነቱን ደርሰን በእውነቱ ጎዳና የምንሄድ ያደርገን ፈጣሪ አምላክ ላለሁ። ወገኖቼ በድጋሜ ሰላም ሁኑልኝ። ሰላም ሰንበት ይሁንላችሁ ይሁንልን እላለሁ። ወንድማችሁ ጋሻ ወርቁ ነኝ ከሆሎን። ሰላም ሰላም።